አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ኮሜንት፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ሩዝ ቡኻሪ ሰርቻለሁ በዚህ በምታዩት መልኩ ማለት ነው። እስኪ አሰራሩን ደግሞ አብረን የምናየው ይሆናል ማለት ነው። በጣም ነው የሚጣፍጠው፣ ትወዱታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተከታዮች እንዴት ናችሁ? ዛሬ ሩዝ ቡኻሪ አብረን እንሰራለን። ሩዝ ቡኻሪ በስጋ ነው የምሰራው። እዚህ ጋር ጅንጀር እንደምታዩት አድርጌ ክትፍ ያለው፣ እዚህ ጋር ዘቢብ አዘጋጅቻለሁ። ጠይብ እዚህ ጋር ደግሞ ሽንኩርት በቁሙ ነው ክትፍ ያለው፣ 2 ሽንኩርት። እዚህ ጋር ከሙን፣ ይብዘር ሙሸከል፣ ፍልፍል አስወጥ፣ ጨው አዘጋጅቻለሁ። ከሙኑ ግን በዛ ማለት አለበት። እዚህ ጋር ነው ከሙኑ ነው፣ ደረቁን እናሳንስበታለሁ። አሻን ሩዝ ቡኻሪ በብዛት ይፈልጋል እሱን ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርትና የተፈጨ ዝንጅብል አለኝ። እዚህ ጋር ይኸው ድስት ጥጃለሁ። ለሩዝ ቡኻሪ የዚህን ደንደን ያለ ብረት ድስት ብትጠቀሙ ጥሩ ነው። ከሌላችሁም የላችሁም። እዚህ ጋር ይሄንን ቅቤ እጠቀማለሁ። በቃናን የምትሉትን ያክል ጨምሩ፣ እንዳይንጠበጠብብኝ ጨምሬ እመጣለሁ። እዚህ ጋር ቅቤውን ብቻ አይደለም ይሄን ዘይትም እጠቀማለሁ፣ ጨምርበታለሁ። ዘይትም ማለት ነው ትንሽ ነው የማደርገው። ከዛ እዚህ ጋር ጀዘር አለኝ፣ ትንሽ አስቀምጣለሁ ለብቻው የምጠብሰው። እዚህ ጋር ደግሞ እጨምራለሁ አሁን ማለት ነው። ትንሽ እንጠብሰዋለን። ይሄው ትንሽ ጠብሸዋለሁ። አሁን ትንሽ ይቀረዋል። አሁን አብሮ ይጠበሳል። እዚህ ጋር ዘቢብና ጀዘር አስቀምጫለሁ። መጨረሻ ላይ እየለበኩት ነው ጠብሰ። ይሄን ጨምሬያለሁ። የዶሮ ግን በዚህ ጠሪቃ አይደለም የሚሰራው። አሳን ዶሮ ቶሎ ስለሚበስል እንደዚህ ጠሪቃ አይደለም የሚሰራው። በዶሮ ደግሞ ለቀጣይ ጊዜ ስሰራ አሳያችኋለሁ። አሁን በደንብ እየበሰለልኝ ነው። ከዚህ በኋላ ሽንኩርት መጨመር እችላለሁ። ዶሮ ከሆነ ግን ጀዘሩን ታምሱና ጀዘሩ ላይ ሽንኩርቱን ትጨምራላችሁ። ከዛ በኋላ ነው ዲዛይን መጨመር የምትችሉት። ይሄ ስለማይበስል ትንሽ ወቅት ስለሚወስድ ነው። አሁን እዚህ ጋር ሽንኩርት የምበስላለች፣ ቲማቲም እጨምራለሁ። ያው እንደምታዩት ወደ ማረር ሲሄድ ፈልጓል። ምክንያቱም የስጋው መረቅ ብቻ ነው የቀረው፣ ሌላው ሁሉ መጣል። ቲማቲም ፈጭታችሁ መጨመር ትችላላችሁ። ቲማቲም እጨምራለሁ። አሁን ትንሽ እሳቱን እገጥመዋለሁ ቲማቲሙ እስኪፈርስ ድረስ። እዚህ ጋር ሩዝ አጥቤ በውሃ ሞቅ እና ዘፍዝፌዋለሁ ለ30 ደቂቃ።
እዚህ ጋር ሳልሳ ጨምሬያለሁ። ሳልሳ ላይ እዚህ ጋር ዝንጅብልና ነጭ ሽንኩርት ማጂ ጨምራለሁ። እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርት ያኔ ነጭ ምንጭ ስሙ ጨው፣ ዘር መሸከል፣ ከሙን፣ ፍልፍል አስወር። አሁን እዚህ ጋር ውሃ ጨምር ነው የፈላ ውሃ ለሐሙ መብሰል አለበት። እንግዲህ ገጥሜ ለሐሙን አበስላለሁ። ደግሞ ዶሮ እንፈልጋለን እያሉ ነው። ዶሮ ከሰራሁ በጎን አሁን ምን እንደማደርግ አሳያችኋለሁ። ለሐሙንም ዶሮውንም ከፈለጉ አንድ ማለት ነው። ዶሮ ለብቻው ወይንም ስጋ ለብቻው ነው የሚሰራው ሩዝ። ግን እነዚህ ዶሮ ፈልገናል እያሉ ነው። ምናልባት ከሰራሁ አሳያችኋለሁ፣ ካልሰራሁም በዚሁ እንቀጥላለን። አሁን ዶሮውን አንፈልግም ብለዋል። እስከዚያው ይሄንን እጠብሳለሁ፣ ዘቢብን እጠብሳለሁ። እዚህ ጋር ዘይት ጨምራለሁ። ይበቃኛል። በዚህ ልክ ጠብሻለሁ። ኋላስ ይበቃዋል። አሁን እዚህ ጋር ምን አለኝ? ዘቢብ አለኝ። ያንሰኛ መሰል ጨምራለሁ። እንደዚህ እሳት ሲነካው ልክ እንደ ባቄላ ይለጠጣል ማለት ነው። እሱ ትንሽ እስኪጣበቅ ድረስ እናሞቀዋለን። የቹት ሽምብራ ሲመስል እስኪጣበቅ ድረስ እናሞቀዋለን ትንሽ። ይሄው በዚህ መልኩ አጥቻለሁ። በዚህ መልኩ ከለሩም ተቀይሯል። እንደምታዩት የተለጠጠውም ተጠብቋል። አሁን እዚህ ጋር እንቀምጣለን። ውዶችዬ ዛሬ አረቦች እንዴት እንደወለወሉኝ የጠርኩትን ስጋ አብስዬ እዚህ ስንያ አድርጌያለሁ። እንደገና ዶሮ ድጋሚ ስሪ ብሎኝ ዶሮ እዚህ ጋር በዘይት ጠብሼ እዛ መረቁ ላይ ጨምሬያለሁ። እንደዚህ እያበሰልኩ ነው። ከዛ ደግሞ ዶሮውን ከዚህ ስንያ አድርጌ ለብቻው ዶሮን አስገባለሁ። ከዛ ሩዜን እጨምራለሁ። መጨረሻ ላይ አብረን እናየዋለን። ውዶችዬ ዶሮውን በዚህ መልኩ በስሉልኛል። ፍሩን አስገባለሁ። መጀመሪያ ሩዜን እዚህ ጋር መረቁ ላይ ጨምራለሁ። ውሃ ያንሳውን እንጥቼ ጨምርበታለሁ። ትንሽዬ ነው የምጨምረው። ከዛ እሳቱን ቀንሼ አብስላለሁ ማለት ነው። ውሃው በቂው ነው። እዚህ ጋር ከሙን አለ። እንደዚህ እነሰንስበታለሁ። ጨው የሚያስጨምረን ከሆነ መረቁ ሳይመጥ ይህን ጊዜ እንጨምራለን። ጨው ሙሉ ትከምሳችሁ። አሁን ሲበስል እንገናኛለን። በስተመጨረሻ በዚህ መልኩ አቅርቤያለሁ። አብሽሩ።